አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቤተሰብ ሰላም ናችሁ? እንዴት ናችሁ? አላችሁ? አልሐምዱሊላህ ከኔ ጋር ሰላም ነው። እንዴት ናችሁ? አልሐምዱሊላህ። እስቲ አንዳንዱ ነገር ላንሳላችሁ። በተለይ ሙስሊሞች ኡስታዞች በሶሻል ሚዲያ ወንድና ሴት ለትዳር ያው መጣመር ጀምራችኋል። ምክንያቱም እኔ አላውቅም ይሄ በሸሪያ ይፈቀዳል ወይስ አይፈቀዱም የሚለው ሁሴን ተናግረዋል። አንድ ሐፊዝ አልቁርአን ሁሴን የሚባል አለ። ያው በሶሻል ሚዲያ ማያውቀው ሰው አለ ብዬ አልገምትም። ላኪን ይሄ እኔ ቅሬታ ትንሽ አለብኝ። ምክንያቱም በሶሻል ሚዲያ ለትዳር የምታጣምሯቸውን ወይንም ሴቱንም ወይንም ወንዱንም ያው የተለያየ አገር ሊሆኑ ይችላሉ። አሁን ያው እናንተዎች የሚሰሩት ያው በስልክ ነው። አንድ ወንድ ልጅ ወይንም አማራ ሊሆን ይችላል። አንድ ሴት ወይንም ደቡብ ክልል ልትሆን ትችላለች። ያው በስልክ ነው ያው የሚታዋሩት። ላኪን ይሄ ወደፊት ችግር አይፈጥሩም ወይ? እስከ መጨረሻው ድረስ እናንተዎች ኃላፊነት ታነሳላችሁ ወይ? መቼም አሁን በትዳር ውስጥ ያው ጭቅጭቅ ይኖራል፣ መጣላት ይኖራል። ያ መጣላት መጭቃጨቅ በመጣ ጊዜ ሁሉ እናንተዎች ኃላፊነት ታነሳላችሁ ወይ? ምክንያቱም አሁን 50,000 ወደ 100,000 ትቀበላላችሁ። ወንድና ሴት ለትዳር ስታገናኙ ትቀበላላችሁ። ድርጅት ከፍታችኋል። ኡስታዞች እስከ መጨረሻው ድረስ ኃላፊነት ታነሳላችሁ ወይስ ከጠመራችሁ በኋላ ትሸሻላችሁ? እንደዛ ከሆነ ጥሩ አይመስለኝም። እስቲ ምናልባት ኡስታዞች ያው በሙስሊም ያው 4 ይፈቀዳል። ለሙስሊም አንድ ሰው አቂም ካለው 4 ሚስት ይፈቀድለታል። ይሄ መብቱ ነው። እስቲ ኡስታዞች ለኔ አሁን 2 ሚስቶች አሉን፣ 2 ይቀራኛል። እስቲ አንድ ዳሩኝ፣ እስቲ አንድ ሚስት ዳሩኝ በሶሻል ሚዲያ። ግን ብር የለኝም። ጠይብ አንድ ወንድና ሴት ብር ላይኖራቸው ይችላል። ብር ላይኖራቸው ይችላል። ብር ከሌላቸው እንዴት ነው የሚታደርጉት? እናንተዎች አሁን ድርጅት ከፍታችኋል። ያው ለገቢ ነው፣ ለብር ነው፣ ቢዝነስ ነው። ብር ከሌላቸው እንዴት ነው የምትዲሩት? ምክንያቱም ይሄ ግልጽ መሆን አለበት። አንደኛ ሸሪያ ይፈቅደዋል ወይ? ቲቪ አፍሪካ መጠየቅ አለባችሁ። ዝም ብላችሁ አንድ ሴትና ወንድ እኔ ትዳር ፈልጋለሁ ባለ ጊዜ ጠምራችሁ ብር ተቀብላችሁ ትዳር ኒካህ ማሰር ሳይሆን አጣሩ። እስቲ ኡስታዞች 2ኛ ሚስት አለኝ፣ 2 ሚስቶች አሉን፣ 3ኛ ፈልጋለሁ በውስጥ ሀይ በሉኝ። ኡስታዞች ሌላ ሰው አላልኩም እኔ፣ አልወጣንም። ሌላ ሰው አላልኩም እኔ። ኡስታዞች ብር የለኝም እኔ፣ ግን ብር የለኝም። እሺ እኔ ሚስት ፈልጋለሁ መሰለን፣ ብር ከሌለኝ እንዴት ነው የምታደርጉኝ? ጠይብ ስለዛ ይህንን ድርጅት ከፍታችሁ የሚሰሩ ኡስታዞች በጣም ትገርማላችሁ።
ሌላ ፋይናንስ ብትከፍቱ ይሻላችኋል። ይሄ የማይሆን ነገር ነው። አንድ ወንድና ሴት በኦሮሞ ሊሆን ይችላል፣ በአማራ ሊሆን ይችላል። ላኪን ይህ በጣም ተጽዕኖ ይፈጥራል። ይህንን ነገር ቢታቆሙት ይሻላችኋል ለማለት ነው። እኔ መጥፎ ነገር አልናገሩም። እስቲ ከተፈቀደ ለእኔንም ዳሩኝ። እስቲ ሶስተኛ ሚስት ፈልጋለሁ። 4 ይፈቀዳል። ምክንያቱም ለሙስሊም አቂም ካለው እኔ 2 ሚስቶች አሉን። ሶስተኛ እናንተዎች ዳሩኝ እስቲ። ኡስታዞች ዳሩኝ እስቲ እላችኋለሁ። ከቶክቶክ አጠገብ ሊንክ አለኝ፣ ዩቱብ ሊንክ አለኝ። ገብታችሁ ሰብስክራይብ አድርጉኝ። የሚቀንስባቸው ነገር የለም። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ኮመንት ጻፉልኝ። ከቶክቶክ አጠገብ ሊንክ አለኝ። አበረታቱኝ እላችኋለሁ። ሰላማችሁ ይብዛ። ኡስታዞች ምናልባት በዚህ ንግግሬ ቅር እንዳይላችሁ ይቅርታ ጠይቃችኋለሁ። ሰላማችሁ ብዝት ይበልልኝ። ሙስሊም ክርስቲያንም ለአላህ ብዬ ወዳችኋለሁ። ዩቱብ ገብታችሁ ሰብስክራይብ አድርጉን። ብዙ ጊዜ ተናግሬዋለሁ። አሁን መናገርም ሰልችቶኛል። ቪዲዮ መልቀቁም ካለብኝ ዝም ብዬ ለቃለሁ እንጂ ሁሌ ሰብስክራይብ አድርጉኝ ማለት በጣም ያስጠላል። ቪዲዮ ያው ገብታችሁ ማየታችሁ ካልቀረ ሰብስክራይብ ብታደርጉኝ ለኔ ምናልባት ወደፊት ሊጠቅመኝ ይችላል። ስለዛ ገብታችሁ ሰብስክራይብ አድርጉን እላችኋለሁ። ሰላማችሁ ይብዛ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።